ለጥያቄው ብቻ የማይፈልገው ሰው ለእንጀራው ብቻ የማይፈልገው ሰው እግዚአብሔር ፈልጓል። ይሄንም ብሎኛል። ይሄው በእግዚአብሔር ፊት አልዋሻችሁም። እግዚአብሔር ትልቅ አምላክ ነው። ማንንም ለማሳመን ምንም ለማለት አይደለም ማወራላችሁ። እግዚአብሔር ይነካናል። እስቲ አሜን በሉ። ምን ይሰራልናል? ዛሬ ከጨጓራ ተፈወሰ እግዚአብሔርን ማታከብረው ከሆነ ምን ይሰራልሃል? እግዚአብሔር አገልጋይ ያደረገን ሰው ለሱ ለመማረክ ብቻ ነው። ምንም ለክብራችን አይደለም። ይሄው ጌታ ነው ምስክሬ። ለእንጀራ ተሸክመህም ትበላለህ እኮ። ሰው አማራጭ ስለሌለው አይደለም አገልጋይ የሚሆነው። እግዚአብሔር ይዞት ነው አገልጋይ የሚሆነው። ለእግዚአብሔር መገኘት ይሁንልን።